ሰላም ሰላም እንደምን አላችሁልኝ ውድ ቤተሰቦች? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ እንደዛው ብቅ ብያለሁ ማለት ነው። እንግዲህ ብቅ ስል ደግሞ የእግዚአብሔርን ቃል እንግዲህ ሁል ጊዜ ተጫወቱት፣ ተነጋገሩት ይላል። እንግዲህ እኔም ከእግዚአብሔር ቃል ክፍል ከሆነው ከእናንተ ጋር ለመጫወት ለመነጋገር ምስጋናችንን ለማን ነው የምናመሰግነው? እረፍትም ማሰጠው እንድናመሰግን ማለት ነው። ምስጋናን የሚሰዋ ያከብረኛል ብሎ እንደሚለን የእግዚአብሔር ቃል እኛስ ምስጋናችን እለት እለት ከጠዋት እስከ ማታ ባገኘነው አጋጣሚ ሁሉ እግዚአብሔርን እንዴት ነው የምናመሰግነው? እግዚአብሔር በእውነትና በመንፈስ ይመለካል። እንግዲህ ዛሬ እኔ ከአንድ ስፍራ ላይ በጣም በማለዳ ሁል ጊዜ እግዚአብሔርን ቃል ሳነብ ሁል ጊዜ ከምጠቀምበት ከጠቀሙኝ ከረዱኝ ካበረቱኝ ካጽናኑኝ ከምስጋናዎቼ አንዱ የሆነውን እግዚአብሔርን ቃል በማለዳ ካገኘሁት እሱን ሼር አደርጋችኋለሁኝ። የሚገኝበት ክፍል በመዝሙር 104 ላይ ከቁጥር 1 እስከ 6 ያለውን ነው። እናንተ ደግሞ ሙሉን ገብታችሁ አንብቡት። ይህንን ክፍል እንግዲህ በእግዚአብሔር ስም አነበዋለሁኝ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ደስ አይልም? ይህንን በማለዳ እንግዲህ ማጫወታችሁ እግዚአብሔር በማለዳ ምስጋናዬን አበዛለው፣ በቀትርም ሌላ ክብር እጀምራለው። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለው፣ ክብርን እያበዛው አስደስተዋለው። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። በማለዳ ምስጋናዬን አበዛለው፣ በቀትርም ሌላ ክብር እጀምራለው። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለው፣ ክብርን እያበዛው አስደስተዋለው። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። አፌን በምስጋና ሞልቶልኛልና እግዚአብሔር እኔ ልባርከው፣ እግዚአብሔር እኔ ልባርከው። ልናገር የምችለው ይህን ነውና እግዚአብሔር እኔ ልባርከው፣ እግዚአብሔር እኔ ልባርከው። ያዘነ በፊቱ አይገኝምና እግዚአብሔር እኔ ልባርከው፣ እግዚአብሔር እኔ ልባርክህ። ከፊት ጋር ደስታን ይጠግባልና እግዚአብሔር እኔ ልባርከው፣ እግዚአብሔር እኔ ልባርከው። በማለዳ ምስጋናዬን አበዛለው፣ በቀትርም ሌላ ክብር እጀምራለው።
ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ ስሙን ልባርከው ሁሌ ጠራዋለው ክብርን እያበዛው አስደስተዋለው ስሙን ልባርከው ሁሌ ጠራዋለው ድምፄን እያሰማው አስደስተዋለው የጎበጠ ሁሉ ቀና ይላልና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ ለሰው የማይቻል ይቻልሃልና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ ቃል ማይታዘዝ አንድም የለምና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ ብቻህን ታምራት ታደርጋለህና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ በማለዳ ምስጋናዬን አበዛለው በቀትርም ሌላ ክብር እጨምራለው ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ ስሙን ልባርከው ሁሌ ጠራዋለው ክብርን እያበዛው አስደስተዋለው ስሙን ልባርከው ሁሌ ጠራዋለው ድምፄን እያሰማው አስደስተዋለው